የዴዚ ታምራት እናት ድንገተኛ ህልፈትና ከሞቷ ጀርባ ያሉ ያልተሰሙ ሚስጥሮችም። እናት ልጄን አፈቀችኝ እንዳለች እናትና ልጅ ሳይታረቁ የይቅርታ ቃል ሳይለዋወጡ እናት በድንገት ከዚህ ዓለም በሞት መለየቷ ተሰምቷል። ጠይቅሽ አንድ ነገር የእሷ የራሷን ላይፍ ለመምራት ምን ነው ላንቺ የሚከብድሽ? She's my daughter. I don't want ማንም ዝምብ እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚም አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው ያሳድጓል። መጥፎ ሰው በያም እኔ ዴዚም አላፈቅራትም። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። that's not why I didn't accept appreciate that time በጣም አዝኜብህ ነበር። ግን it's okay አንተ just media life ነው maybe temporary ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልገኝ ነው እንት ላይ ፖስት አደረጋለሁ። Guys, tell my mom to come on social media and say Yigertha Alex. Tell her now, because the way she has made Alex look on social media just because she wants to protect me as an adult, that's not okay. እኔ አትንኩኝ ሚስቴን አትንኩኝ በቃ ይሄ አሁን ይሄ ዘመን የኛ ዘመን ነው፣ የወጣቶቹ ዘመን ነው። በቃ የወጣቶቹ ተገላገለች ከዚህ አስቀያሚ ህይወት። የልጇን ማርገዝ ስትሰማ እንደ እናት አሸነፍን ስትሉ አንድ ላይ ሆናችሁ አሸነፍን ምናምን እያላችሁ ስትፎክሩ ቀለበት ስታረጉ ከዛ ማርገዟን ደግሞ እንትን ስታደርጉ ምናምን እናት እኮ ናት። እናት ናችሁ። ይሄንን ዜና አየውና በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው ማለት ነው። እናትየው መሰማት አለባት። ምን ማለት ነው? ምን አይነት ትውልድ እየፈጠርን ያለ ነው? ምን አይነት ጄነሬሽን ነው? እናት ማይከበርበት ምናምን ስል በጣም ብዙ ሰው ከዘር ጋር ያገናኛችሁ በጣም ብዙ አላችሁ ማለት ነው። ሚዲያው በጣም እኔ በእውነት በዚህ በሚዲያ ራሱ በጣም ነው ያዘንኩት። ለምን እነዚህ ልጆች ማለት አብሮ አይሆኑ አይደለም፣ ላይፋቸው የራሳቸው እንትን ነው። ግን እናትየው ግን የእናትየውን ፔን የሚረዳ አልነበረም በሰዓቱ ማለት ነው። እናትየውን ማውረድ፣ መሳደብ፣ የተለያዩ ነገሮች ማለት ነው። እና እኔ ከኮንቴንቴ ውጪ ነው በቃ አላስችላለኛ። ምክንያቱም እኔም እናት አለኝ። ኤቭሪባዲ እንዴ እናት መከበር አለባት። እናት ምንም ብትሆን ምንም እናት ናት። እንዴት አይነት ትውልድ ነው እያፈራን ያለ ነው። እና በጣም የሚያሳዝን ነገር ነው። አይ ፊል ሶ ሳድ በቃ ቀኑን ሙሉ አየሁት። በቃ how come anyways አሁን ሰው ቢጮህ ምናምን ቀድሞ ነበር እናትየውን እንደው ሚዲያ ሁሉ ስለ እናትየው ነበር መወራት የነበረበት ማለት ነው። አሁን ግን ብቻ anyways ነፍሷን በአጸደ ገነት ያሳርፍ። በጣም ያዘንኩት I feel so እናት ጋር ተጣላችሁ፣ አባት ጋር ተጣላችሁ፣ አክስት ጋር ተጣላችሁ፣ የአክስት ልጅ ያጎት ልጅ ስጋ ዘመዳችሁ እንዲሚቆነጥጣችሁ በስተጣሉ ሚዲያ ላይ አታምጡ። ሚዲያ ላይ ካመጣችሁ በኋላ የነፈሰበት ነገር ከዛ በኋላ ፍቅር የሚባል ነገር የለም። ያጀማ አንድ ነገር እንድታቁ ሚዲያ ላይ የመጣ ሚስጥር፣ ሚዲያ ላይ የመጣ የቤተሰብ መዘዝ ከሚዲያ በስተጀርባ ይሄ ነገር ከካሜራ በስተጀርባ ይሄ ነገር ይስተካከላል ብላችሁ እንዳትጠሩ። ሽማግሌ ቢገባበት ያ ነገር በሁለቱም በኩል እያቆሰለ ሰላም ያሳችኋል። የራስ ደንቆሮ ሰዎችን ስለሰማሽ ነው እናትሽ እኔ አውቃታለሁ። እንዲህ ቤታችን መታ ስትበላ ሰው መጥፎ የምታወጣ መጥፎ ቃል የምትናገር ሰው አይደለች። በጣም ለራሷ ብዙ ጣጣ ያለባት ሰው ናት። ትዝ የሚልሽ ከሆነ ስልካችሁን እንዴት እንደተሰረቃችሁ ታውቂያለሽ። ከእናትሽ ጋር ሆነ ለሰረቃት ሰውዬ ራሱ መጥፎ ማትመኝ እናት ናት። ትልቅ ሴት አንድ ትልቅ ሴት በማንም ተራ ሚዲያ ላይ ገስት ላይ ያስቀምጣችሁ እንደዛ ስታረጓት ልረዳት የምችለው እኔና እኔ ምን ያህል ፋይት እንዳረኩ፣ ምን ያህል አንገት እንደሚያስደፋ፣ ምን ያህል በአካባቢ በማህበር በእድር በቤተሰብ በስራ ቦታ ምን ያህል አንገት እንደሚያስደፋ እኔ አንዳንድ ጊዜ እኔ ግራ የገባኝ ነገር አሁን እቺ ልጅ ምን አርጊ ነው የምትሏት? እኔ እኮ ማቀው በእኛ ባህል ለምሳሌ አንድ የቤተሰብ አባል ወይ ወንድም እህቱን ወይ ልጅ አባቱን ምናምን ካስቀየመ ድንገት ያ ሰው የተበደለው ሰው ማለት ነው
ህይወቱ ካለፈ ድንገት ከሞተ ምናምን ከሞተው ሰው ይልቅ ይሄ ለበደለው በአካል እዚህ ላለው ሰው ነው ይበልጥ የሚያዝነው ህዝቡ ማለት ነው። እኔ ማውቀው እንደዛ ነው። ለምን ያ ሰው በቃ ከዚህ በኋላ ጸጸቱን አይችሉም ተብሎ ስለሚታሰብ እንደውም አይዞ በቃ ጠንክር ምናምን ነው የሚባለው እኔ ማውቀው እንጂ አሁን እነሱ እንኳን ፐርሰናል ኬስ ስለሆነ ማን የበደለው ምንድነው የሚለውን አላውቅም። ያው የቤተሰብ ጉዳይ ነው። ግን እንደው በድላ እንኳን ቢሆን እቺ ልጅ አሁን መታችሁ የምትወቅሱ አንደኛ ነገር የቤተሰብ ሚስጥር እንደዚህ ችግር ሲኖር ሶሻል ሚዲያ ላይ አምጥቶ እናትን መሳደብ ሶሻል ሚዲያ ላይ አምጥቶ እኔ ዴዚ እናት ላይ ያየሁት ምንድነው ማለት እያንዳንዱ ስትናገር የነበረውን ነገር እያንዳንዱን ሰምቻት ነበር። በህመም ነበር ስትናገር የነበረው። ለፍቼ ታስታውሻለሽ? ሁለት ስራ ሰራ ነበር ላስቲር አዲስ መኪና ገዝታላት ልጆቿ እንዳይጎልባቸው። ሲንግል ማም ሆኖ ማደግ ማለት ብዙ ጊዜ አባቶች ኢሪስፖንሲብል ናቸው። እዚህ ሀገር ኃላፊነት መውሰድ አይፈልጉም፣ ይሸሻሉ። ስለዚህ ኃላፊነት የማን ነው? የእናቶች ነው ማለት ነው። በጣም ትንሽ 2-3% ቢሆን ነው አሜሪካን ሀገር ወንዶች ኃላፊነት ተሰምቷቸው ከሴት እኩል የልጆቻቸውን ኃላፊነት የሚወስዱ ወንዶች በጣም ጥቂቶች ናቸው። የዴዚ እናት ደግሞ ስትሮንግ ማም ከሚባሉት ጠንካራ ከሆኑት ልጆቿን ራሷ ወድቃ የምታነሳ ራሷ ሳያልፍላት የምታሳልፍ ሳትኖር ያኖረች ብትናገር የሚያምርባት ቢኮዝ ዋጋ የከፈለች እሷ ስለሆነች ቲክታክ ላይ ያለ ሰው እኛው ማለት ነው። እዚህ ላይ ባየነውን ያየነው ልጅቷ ከህፃነቷ ጀምሮ ዳይፐሯ ሲቀይርላት ስትታጠብ ዴኬር ስታደርሳት ትምህርት ቤት ስታደርሳት አክቲቪቲ ስታደርሳት ስታበላት ስታጠጣት ምንድነው የምትፈልጊው ብላ የፈለገችውን አማርጣ 2-3 ስራ ሰርታ ለራሷ ጊዜ ሳይኖራት እናቷን እንደዛ አድርጋ ያኖረቻትን እናቷን ስፔሻሊ እኔ አንዳንድ አረብ ሀገር በሚኖሩ ልጆች ስትሰደብ ሳይ በጣም ነው ያዘንኩት። ይሄ ደግሞ ምንድነው እኛ ራሳችን በምናደርገው ነገር ነው ቤተሰቦቻችን የሚሰደቡት ማለት ነው። ስፔሻሊ እንደ ዴዚ ያሉ ስትሮንግ ዴዚ እናት ያሉ ስትሮንግ ማሞች በማይረባ ቆረቆንዳ ዱርዬ ሲሰደቡ እዚህ ላይ ሰካራም ራሱን ማንም አሁን አንዳንድ አረብ ሀገር የሚኖሩ ልጆች ሰክረው እዛ ሰክረው ላይቭ ላይ ያሉ የሚተኙ ልጆች ማለት ነው ምንም ስለማንም ሰው ሳያውቁ ዘር ብቻ ተነካ ስለተባለ ማለት ነው። ሰው ሲናደድ በልጁ ምክንያት የፈለገውን ሊናገር ይችላል። ይሄም ሆነ ያ ግን ነገ ታርቃችሁ አብራችሁ ለምትኖሩ ነገር አልፋችሁ ቤተሰቦቻችሁን እንደ ይሁዳ ትሸጣላችሁ ማለት ነው በ25 ሳንቲም። ከዛ የማንም ዱርዬ እየተነሳ ይሳደባል። እንዴት ነው የማይሳደቡ? ኦፍኮርስ እናንተ ፊት ካልሰጣችሁ እናንተ ሄዳችሁ ሚስጥራችሁን ካልዘከዘካችሁ ማንም አልፎ መጥቶ ቤተሰባችሁን የሚናገር የለፋባችሁ ነገ እንደዚህ ከባድ ነገር ሲፈጠር ማትወጡበት ጸጸት ውስጥ ነው የምትገቡት። ከዚህ ብዙ የምትማሩ ወጣቶች አላችሁ ብዬ ነው እኔን ጸለግነት ያኑራል። ጀዚህ የምን ጸጸት የሚባል ነገር እንደሌለባት ማወቅ አለባችሁ። ምክንያቱም ያደገችው በአሜሪካ ሀገር ነው። እዚህ ሀገር ሰው ከሞተ ሞተ ነው አለቀ። ምንም እንደኛ ሀገር ወይኔ ማየ እንደዚህ አድርጌልሽ ምናምን የሚባል ነገር የለም። ለማንኛውም ያየሁትን የተሰማኝን ነገር ልንገራችሁ ብዬ ነው። ሁለቱም ጋር ጥፋት የለባቸውም። ያስተዳደጋቸውና የካልቸር ልዩነት ሊሆን ይችላል ብዬ ስላሰብኩ ነው። እና ልጅዋ መንግስት እስቲ ብቻዋን ስትደግሱ እዚህ ማለት ነው ልጅቷን ይዛችሁ ቀለበት አድርጋችሁ እኔ ላይ ያደረጋችሁትን ማለት ነው። እኔ እዚህ ቁጭ ብዬ ልጄ ቡና ቤት ውስጥ ትዳር ነበር ቀለበት አድርጎላት ሆሆ ተብሎ ምናምን ነገር ማለት ነው። ምን እንደተሰማኝ ታውቃላችሁ? የተሳት ምን እንደተሰማኝ ታውቃላችሁ? እኔ ልንገራችሁ። መደንዘዝ እኔ ብቻ አይደለም ደግሞ ለእናቴ ለአባቷ ቤተሰቦች ምንድነው የምለው አምጥታ እንዲያረገቻት ይሉና ጭራሽ ደግሞ ለሌላውም ማሰባለሁ። ባዶ ትዳራለች ሴት ልጅ ባዶ ትዳራለች ካለ እናት ካለባት ገባ የመጣበትን ባህልና ህሴት ስለማታውቅ እናት ሳትኖር አባት ሳትኖር ቀለበት ታረጋለህ ልጄን ወስደህ ቀለበት ታረጋለህ። ያ ነው ዛሬ እሱ እኔም እኮ ሞቻለሁ። እናትዮ ይሄ ታይቷት ነበር ያበደችው። ባይዘው እናት ልንገራችሁ እናት ለልጇ ነብይ ነች። የበፊት የሚመጣው ህይወት በደንብ ኩልል ብሎ ይታያላታል። እንደኛ አይደለም። እኛ የላይ ነው የሚታየን። እናት ግን ዲፕ ነው የምታየው። ስለ ልጇ በደንብ የፊት ነገ ምን እንደምንሆን ይታያል ለእናት። እናት ለልጇ ነብይ ነች። ይሄ ታይቷት ነበር እንደዛ እንደ እብድ ወጣ ስታለቅስ የነበረችው። ምንም ሊበል ምንም ላድርግ ብቻ ላለያያቸው ብላ እንደዛ እንደ እብድ ወጣ ሰው መሃል በጣም የሚያሳዝን ልብ ላይ ሄዶ በቃ እኔ በሶሻል ሚዲያ ራሱ ማቃቸው
አልመሰለኝም። በጣም ነው ያመመኝና በወቅቱ ቪዲዮ ሰርቼ ነበርና እናትየውን ራሱ ላውራት ሞክሬ ነበር። ኤኒዌይስ ግን አሁን ልላችሁ የመጣሁት ምንድነው ያው እንደ ማህበረሰብ ከቋሚ ይልቅ ለሟች እናዝናለን እንደ ባህላችን። ግን አሁን ከምንም ጊዜ በበለጠ ከዴዚ ጎን የምንቆምበት ጊዜ ነው። በቃ አንደኛ በህይወት ያለችው እሷ ናት። ደግሞ ሌላ ህይወት ያለው ነገር ይዛለች፣ እርጉዝ ናትና በእግዚአብሔር በቃ ኮሜንታተሮች የእናንተ ኮሜንት ምን ያህል ተጽዕኖ እንደሚያመጣ አይታችኋል አይደል? አያችሁ አይደለም? በእግዚአብሔር በቃ አሁን ቢያንስ ልጅቷን እናትርፍ፣ ልጅቷንና ልጇን እናትርፍ። በቃ እንድትጽናና እንድትበረታ ወደ ኋላ ባለመመለስ እባካችሁ ከጎኗ አንደርጓል ህዝብ እንዲሰማ ማንኛው እናት ነው ያው ሲንግል ማም ሆኖ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉድላክ ብሎ የሚሄደው እኔን እኮ ትናንት ወጥቶ ለ1 ዓመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አላናገራት ሴት 1 ዓመት ሆነሽ ላደረገችሽና ዳይፐር ስላደረገች ነው ከሳሻት የሚለው። እንደዚህ አይነት ለደር ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው? ያም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ ይሄ ነገር ሰባተኛ ክፍል ተማሪ አንድ ነገር there's no one thing good thing እኔ እንደሱ ያላ አክሴፕት አላደርግም እንጂ ከፈቀደች ግን ካፈቀረችው that's good I will support her still ሚስቴክም ቢሆን ሰርታ ቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፍ ስትሄድም እኔ ባካው ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻውን ስታለቅስ እኔ ነኝ መቀበላት። እኔ ነኝ for the rest of her life። እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል 18 ሆና መውጣት ትችል ነበር። she knows what's good for her, she knows what's the best for her, she stayed. Daisy drives brand new 24 brand new car እየነዳች ነው። ላስት ጊዜ ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሃፒ ነች። አንዳንዴ ጨውባታለሁ። that's just ጥሩ ልጅ ለማሳደግ ዝም ብላ አይደለም። it takes a lot of work። ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደድረን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው? ምን ልማር እናት አስራብሻት፣ ገደልሻት፣ እንደዚህ ያደረጋሻት። ኒው ብራንድ መኪና አሜሪካ ሀገር ማን ነው የሚገዝተው የሚሰጠው? አናውቅም እንዴ? ማን ነው እንደ ራሷ እንደ ኢትዮጵያ ልጅቷን ስነ ስርዓቷን እስቲ እዩ። የነጭ ልጅ ትመስላለች? የነጭና ያበሻ ልጅ ትመስላለች? አትመስልም። ዋጋ እንደተከፈለባት ልጅቷ ታስታውቃለች። ዋጋ ከፍላባታለች። እናትየው ያስታውቃል መልኳ ብዙ መከራ እንዳሳለፈች እናትየው መልኳ ያስታውቃል። ልጅቷን ግን ይዋት እምታምር ከልጅነቷ ጀምሮ ዲዝኒ ዩቲዩብ ላይ አያት ነበረ ስትዘፍን ህፃን እያለች የተጎሳቆለች የራባት ልጅ ናት። እንደዛ ደስተኛ ሆና እየዘፈነች ዩቲዩብ ላይ የቀረበችው። እስቲ እንደው ንገሩን እናንተ አስመሳዮች